ሳይኖር ሚስት እኮ በደንብ ትሰራለህ። አልከበደሽም? በጣም ከበደ። ኧረ በስመ አብ። ለማንኛውም ችርስ። ኧረ ደይ ባረቆኝ ጀምር በእናትህ። ኧረ ተው። እዚህ ስራ ላይ እንደመቆየትሽ መጠን ያጋጠመሽ አጋጣሚ እስኪ ንገሪኝ። እኔ በጣም በቃ ማረሳት ጊዜ አንድ አይነት ሰው አለች። እሺ ማለት ለመናገር በህይወታችሁ በቃ የሚል ሰው ማመን የለባችሁም በዛው ማለት ነው። ሰው ማለት ነው። በጣም እያሉ ለእውነት ለመናገር ወደ 4 ጊዜ ልብሱን ቀይሬላታለሁ። ፍላጎቷን አታውቀውም። እኔ በቃ በጣም ያማረረች ሁሌ መማረሳት እሷን ብቻ ነው። የት ነሽ አንቺ ሰው የት ነሽ? እሺ ላይ ያለ በጣም ደስተኛ የነበርክበት ጊዜያት መቼ ነበረ? እውነት ለመናገር ስራው እንደ ስራ ነው፣ በጣም ይመቸኛል ነው፣ በጣም የምወደው። ግን በጣም አንድ ጊዜ የማስታውሰው ነገር ጊዜያቸው በጣም አጭር ነበርና የሙሉ የሰርግ ልብስ ነበረ። በአንድ ሳምንት ውስጥ ነው የጨረስኩላቸው። ታምኛለሽ? በአንድ ሳምንት ውስጥ እና በጣም ወደውት ነበር። በጣም ደስ ብሏቸው ነበር። ፕሮግራማቸው የሚያምር ነበረ። እሱን አረሳውም። ደስ የሚል ጊዜ ነበር፣ አስታውሳለሁ። ቲፕም ተሰጥቶኛል። አሁን ባለንበት ሁኔታ አዲስ ላይ መጡ ይህን ስራ ለሚወዱ መጀመር ለሚፈልጉ ሰዎች ምን አይነት መልእክት አለሽ? ምን ትያቸዋለሽ? የመጀመሪያው ምክር ሊሆን የሚችለው ወፈር ያለ ጨጓራ ይዛችሁ ነው ማለት በዚህ ከባድ ነው በእውነት። በጣም ኮሚትመንት ይፈልጋል፣ ትዕግስት ይፈልጋል። ስራው ትንሽ ከባድ ነው ማለት የተለያየ ሰው እንደምንሆን እናስተናግደው መጠን እንዳየ አመጣጡ መመለስ አለብን። አለበለዚያ ብዙ ነው ፋይቱ። ያንን ምን ይመስለኛል በጣም ማትረሳውና የሀገር ባህል ለማሰራት ሲፈልጉ ምን አይነት ሀሳብና ምን አይነት አይዲያ ኖሯቸው እንዲመጡ ትላለህ? እኔ የሀገር ባህል ልብስ ማሰራት ሲፈልጉ የመጀመሪያው 3 አይነት ነገሮችን ማስታወስ አለባቸው ቤተሰቦች። የመጀመሪያው የሀገር ባህል ልብስ ማሰራት ሲፈልጉ አንደኛ የመነን ኳሊቲ በደንብ ማየት አለባችሁ። መነን ለምሳሌ 1 አይንና 2 አይን የሚባሉ ጨርቆች አሉ። እነሱም በደንብ ማየት አለባችሁ። ሁለተኛ የጥልፉ ሁኔታ። ጥልፉ በ2 አይነት መንገድ ይሰራል። ለምሳሌ በእጅ ጥልፍና በማሽን በሚባለው ጥልፍ ይሰራል። እሱንም በደንብ ማየት አለባችሁ። በሶስተኛ ደረጃ የስፌት ስታይሎች አሉ። ብዙ ጊዜ እንደ ሰውነታችን ቅርጽ በብዙ አይነት መንገድ የሚሰሩ ስራዎች ይኖራሉ። ለምሳሌ እንደ ዝርግፍ ሊሆን ይችላል፣ በሰውነት ልክ ሊሆን ይችላል። እነሱን ያው በሰውነታችሁ ባላችሁ ቅርጽ ታሳቢ ማድረግ አለባችሁ ማለት ነው። በመጨረሻ ደረጃ በጣም ከብዙ ሰው ጋር የሚያገናኘው ምንድነው? የጊዜ ሁኔታ ነው። የጊዜ ሁኔታ መታሰብ አለበት። በምትፈልጉበት ሁኔታ ሊደርስላችሁ ይገባል ማለት ነው። ቤተሰቦች ይሄንን ሁሉ ሰርቪስ ለማግኘት ሰባውያን ብላችሁ ይደውሉ። አድራሻችን መገናኛ ወደ ሾላ በሚወስደው መንገድ ሲቲ ስኬር ሞል 1ኛ ፎቅ ላይ እንገኛለን። እናንተም በታማኝነትና በጥራት ለማገልገል ዝግጁ ነን ቤተሰቦች።